በዚህ ሌሰን ደግሞ ስለ ኤችቲኤምኤል ቴክስት ፎርማቲንግ ታግስ እናያለን። እንግዲህ ከዚህ በፊት ስለ ካራክተር ኢንቲቲ አይተናል፣ ስለ ታግስ፣ ስለ ኮመንት እንደገን በጣም ብዙ አትሪቢዩቶችንም ሊስት ለማድረግ ሞክረናል። በዚህ ሌሰን ደግሞ ስለ ኤችቲኤምኤል ቴክስት ፎርማቲንግ ታግስ ነው የምናየው። ሶ ኤችቲኤምኤል ቴክስት ፎርማቲንግ ታግስ ምንድን ነው? እንግዲህ ማንኛውም ዌብሳይት ወይም ፕሮጀክት ዲቨሎፕ ሲደረግ እያንዳንዱ ቴክስት የሚቀመጥበት የራሱ የሆነ ቅርጽ ወይም ስትራክቸር አለው። ለምሳሌ ታይትል ልንጽፍ እንችላለን፣ ሄድ ልንጽፍ እንችላለን፣ ሰብታይትል ልንጽፍ እንችላለን፣ ፓራግራፍ ልንጽፍ እንችላለን፣ ቦልድ አድርገን ቴክስቶችን መጻፍ ልንፈልግ እንችላለን። እንደገን ኢታሊክ አድርገን ዛቲስ ዲኮር ወይም ቦልድ ነው ጎላ ብለው እንዲታዩ ማድረግ ልንፈልግ እንችላለን። ሶ በዚህ ሰዓት የምንጠቀመው የኤችቲኤምኤል ታግ ዛቲስ ቴክስት ፎርማቲንግ ታግስ ይባላሉ። ቴክስት ፎርማቲንግ ታግስ ምንድን ነው? ዛቲስ ቴክስት ፎርማቲንግ ታግስ tag is not only for smoothing the eye or making textual content attractive. That means ምንድነው ቴክስቶቹ እጅግ በጣም አትራክቲቭ እንዲሆኑ ላይን እንዲመች ብቻ ሳይሆን ማራኪም እንዲሆኑ የማድረግ ስራ የምንሰራበት የኤችቲኤምኤል ፓርት ነው። ሶ ይሄ ለምን ይጠቅመናል? ዛት ኢዝ ዩዘር ቱ ኢምፕሩቭ ዘ ሪደቢሊቲ ተነባቢነታቸውን ወይም አትራክሽናቸውን ለመጨመር ሳቢ ለማድረግ ማለት ነው። ኤንድ ቱ ጊቭ ዘ ሰማንቲክ ሚኒንግ ዛት ሚንስ ሚኒንጋቸው ወይም ደግሞ ለምሳሌ ሄድ ሲጻፍ ጎላ ይላል። እንደገን ደግሞ ቴክስቶቹ የሚቀመጡበትን ፐርፐዝ በአቀማመጣቸው ኤክስፕረስ ለማድረግ ማለት ነው። ለምሳሌ ኢሜጅ ልንጨምር እንችላለን። ያኔ ኢሜጅ በምን መንገድ መግለጽ አለብን ወይም ማስቀመጥ አለብን የሚለውን የምንጽፍበት ኤንድ ኢን አዲሽን ቱ ዛት ቱ ኢምፕሩቭ ቪዥዋል ስታይሊንግ ዛት ሚንስ እይታቸውን የእይታ ዘዴያቸውን ወይም ቴክኒካቸውንም ለመጨመር የምንጠቀምበት ታግ ነው። ዛት ሚንስ ቅርጽ ነው ማለት ነው። ቴክስት ፎርማቲንግ ታግስ የምንጠቀማቸው ለምሳሌ ቦልድ ጎላ ብለው እንዲታዩ የምንፈልጋቸውን እንደገን ደግሞ ማራኪ ለማድረግ ወይም ደግሞ የሆነ ለየት ብሎ እንዲታይ የምንፈልጋቸው ኮንተንቶች የምንጠቀምበት ዘዴ ዛቲስ ቴክስት ፎርማቲንግ ታግስ እንለዋለን። ሶ ከነዚህ ውስጥ እጅግ በጣም ብዙ ቆጥረን የማንጨርሳቸው ቴክስት ፎርማቲንግ ታጎችን ኤችቲኤምኤል ሳፖርት ይደረጋሉ። ከነዚያ ውስጥ በጥቂቱ ግን እነዚህን ይመስላሉ ማለት ነው። ከነዛ ውስጥ አንደኛው ምንድነው? ቦልድ ነው። ዛት ሚንስ ዚስ ኢዝ ኤ ፊዚካል ታግ which is used to bold the text written between it። ስለዚህ በቦልድ መካከል ያለው ይህ ስታንድ አሎን ወይም ክሎዝድ ታግ የምንለው ነው። በዚህ በቢ መካከሉ ያለው ታግ በሁለቱ መካከል ማለት ነው። በዚህ ኤችቲኤምኤል ታግ ኢንክሎዝ የሚደረግ ማንኛውም ኮንተንት ጎላ ብሎ ወይም ቦልድ ሆኖ ይታያል። ዛት ኢዝ ስትሮንግ የምንለው ደግሞ ሎጂካል ታግ ነው። ዛት ኢዝ ፊዚካል ታግ እና ሎጂካል ታግ የምንላቸው አሉ። ፊዚካል ታግ ዛት ሚንስ ፊዚካሊ በኮንተንቱ ላይ ቅርጽ ይታያል። ዛት ኢዝ ሎጂካሊ የምንለው ግን ሎጂኩን ነው። ዛት ሚንስ አሁን ለምሳሌ ስትሮንግ እና ቦልድ ዛት ኢዝ ቬሪ ሲሚለር በት which tells the browser that the text is important። ዛት ሚንስ ለብራውዘሩ ቴክስቱ በጣም አስፈላጊ እንደሆነ መንገር ስንፈልግ የምንጠቀመው የኤችቲኤምኤል ታግ ዛት ኢዝ ስትሮንግ ይባላል። ነገር ግን ፊዚካሊ ዛት ኢዝ ሲሚለር ዊዝ ቦልድ ነው ማለት ነው። And here is also I that is italic. It is italic also a physical tag which is used to make it text italic. That means እንደዚህ ሸፈፍ ብለው ወይም ዞር ዞር ብለው እንዲቀመጡ ቴክስቶቹ ወይም ኮንተንቶቹ እንዲቀመጡ ስንፈልግ የምንጠቀመው የኤችቲኤምኤል ታግ that is I ነው። And also em that is impressive. This is a logical tag which is used to display content in italic. That is similar with italic ነው። ነገር ግን ልክ እንደ strong that is logical tag ነው። logical tag የምንለው በፊዚካሉ ዛት ሲሚለር ዊዝ አይ ነው። ነገር ግን ምንድነው የሚያደርገው? ዩዘር ቱ ዲስፕሌይ ኮንተንት ኢን ኢታሊክ ለብራውዘሩ ለመናገር ስንፈልግ ማለት ነው። ኤንድ ዛዘር ዛት ማርክ ዛት ሚንስ ሃይላይት ለማድረግ ስንፈልግ በቢጫ በአረንጓዴ በቀይ የምንፈልጋትን ኮንተንት ማርክ ለማድረግ ስንፈልግ የምንጠቀመው ኮንተንት ዛት ማርክ ይባላል። አንደርላይን ለማስመር ስንፈልግ ማለት ነው። ስትራይክ ደግሞ ከወገቡ ላይ ዛት ሚንስ ዩዝድን ለምሳሌ ከወገቡ ላይ እንደዚህ ላይን ለማስቀመጥ ስፈልግ የምንጠቀመው ታግ ነው። ኤንድ ሱፐር አለ ዛት ሚንስ ትንሽ ስላይትሊ አባብ ሆኖ እንዲቀመጥ ስንፈልግ የምንጠቀመው ለምሳሌ ኤን ስኩዌር ልንል እንችላለን። እንደዚህ ኤን ስኩዌር ስላይትሊ አበብ ነው ከኖርማል ቴክስቱ ኤን ስኩዌር ብለን ለመጻፍ ኤች ቱ ዛት ኢዝ ኤች ቱ ከታች ነች። ዛት ኢዝ ስኩዌር ኤን ስኩዌር ስንል የምንጠቀመው ሱፐር ነው። ኤንድ ኤች ቱ ስንል ደግሞ ኤች ቱ ከታች ነች። ዛት ኢዝ ሰብ እንጠቀማለን ማለት ነው። ዛት ሚንስ ኢት ዲስፕሌይስ ዘ ኮንተንት ስላይትሊ ቢሎ ዘ ኖርማል ቴክስት ኤንድ ዲሌት
ዛት ሚንስ ለማጥፋት ስንፈልግ ዛት ሲሚለር ዊዝ ስትራይክ ነው። ከስትራይክ ጋር ተመሳሳይ ነው። ነገር ግን ይሄኛው እንደጠፋ ነው ኮንሲደር የሚደረገው ከብራውዘሩ ላይ። ኤንድ ኢንሰርትን ስንጠቀም ደግሞ ዛት ሚንስ ኢን ኦርደር ቱ አድ ኒው ኮንተንት ቱ ዮር ኤችቲኤምኤል ዌብሳይትስ ኦር ኤችቲኤምኤል ዌብ ፔጅስ ዛት ኢዝ ኢንሰርት ወይም አይኤንኤስ የሚል እንጠቀማለን። ኤንድ ቢግ ዛት ሚንስ ዚስ ታግ ኢዝ ዩዝድ ቱ ኢንክሪዝ ዘ ፎንት ሳይዝ ባይ ዋን ኮንቬንሽናል ዩኒት። በአንድ ኮንቬንሽናል ዩኒት ከኖርማል ቴክስቱ ጨምሮ ዲስፕሌይ እንዲሆን ስንፈልግ የምንጠቀመው የኤችቲኤምኤል ታግ ዛት ኢዝ ቢግ እንለዋለን። ኤንድ ስሞልም እንጠቀማለን። ዛት ሚንስ ከኖርማል ቴክስቱ አንድ ፎንት ሳይዝ አነስ ብሎ እንዲቀመጥ ስንፈልግ የምንጠቀመው የኤችቲኤምኤል ቴክስት ፎርማቲንግ ታግ ዛት ስሞል እንላለን። እነዚህ በጣም ጥቂቶቹ ናቸው፣ ብዙዎቹ አሉ። እስኪ ወደ ኤችቲኤምኤል ወደ ሰብሊም ሂደን ሃይላይታሊ እንያቸው። እነዚህን እንዴት እንጠቀማለን የሚለውን ምን ይመስላል፣ እንዴት ዲስፕሌይ እናደርጋለን፣ እስኪ እንያቸው። ተከታተሉ። እንግዲህ ወደ ቴክስት ፎርማቲንግ ስንመጣ ከቲዮሪ ላይ እንዳየነው እጅግ በጣም ብዙ ቴክስት ፎርማቲንግ ታጎች አሉት። ለምሳሌ እነዚህ ፓራግራፍ እስኪ ልጻፍ እና ዚስ ኢዝ ኮምፒውተር ሳይንስ ልበል ወይም ሲኤስ ዲፓርትመንት ዚስ ኢዝ ሲኤስ ዲፓርትመንት ልበል እና ሲኤስ ዲፓርትመንት ይህንን አሁን ራን ባደርገው ሌት ሚ ሪፍሬሽ ኢት ይኸው እንደዚህ ነው ኤክስኪዩት የሚሆነው እንደምታዩት ኖርማሊ። ነገር ግን ይችኛዋን አሁን ቦልድ ማድረግ ከፈለኩ ቢ ጎላ ብላ እንድትታይ ከፈለኩኝ በምን ከባታለሁ? ቢ በምትል ታግ ትከበባለች ማለት ነው። ቢ በምትል ይኸው እንደምታዩት ከሌሎቹ የተለየ ጎላ ትላለች ማለት ነው። ሲኤስ የምትለዋ ወይም ደግሞ እስኪ ኮምፒውተር ሳይንስ ልበልና ይኸው እንደምታዩት ጎላ ብለው እነዚህ ኮምፒውተር ሳይንስ የሚሉት ይታያሉ ማለት ነው። ኤንድ ሌላኛው ስትሮንግ ለማድረግ ስትሮንግ እንደነገርኳችሁ ዛት ኢዝ ሎጂካል ታግ ነው። ዛት ኢዝ ዘ ሪዛልት ኢዝ ሲሚለር ዊዝ ቦልድ ነው። ስትሮንግ ነው የምንለው ስትሮንግ ኤንድ ዘ ሴም ኢዝ ትሩ ሂር ኦኬ ስትሮንግ ሪዛልቱ ተመሳሳይ ነው። ይኸው እንደምታዩት ምንም የተለየ ነገር የለውም። ዛት ኢዝ በጣም አስፈላጊ ኮንተንት ነች ይች የምትለዋን ለመናገር ወይም ለመግለጽ ስፈልግ የምጠቀመው የኤችቲኤምኤል ቴክስት ፎርማቲንግ ታግ ነው ለብራውዘር ስነግረው ማለት ነው። ዘን ዘ ሪዛልት ኢዝ ዛት ሲሚለር ዊዝ ቦልድ ማለት ነው። ሲሚለር ዊዝ ቦልድ። ስለዚህ እነዚህን በዚህ እንጠቀማለን። ኤንድ ዛዘር ኦልሶ ሌት ሚ ራይት አናዘር ብሬክ እነዚች ጋር ልጠቀምና እያጠፋው ከመሄድ እየጨመርኩበት ብሄድ ይሻላል። አንድ ይችን ኢታሊክ ለማድረግ ከፈለኩኝ ምን አደርጋለሁ? እነዚህን አይ አደርጋለሁ ማለት ነው። ኢታሊክ ይኸው እንደምታዩት እዚች ጋር ላይ ኢታሊክ የሆነች ሸፈፍ ብለው ማለት ነው ዞር ዞር ያሉ ቴክስቶች ይቀመጣሉ። ኤንድ እዚህ ጋርም ብሬክ ልጠቀምና ብሬክ እዚህ ጋር ላይ ይጠቀማለሁ። ኤንድ ሌላኛው ኢታሊክ ዛት ኢዝ ኢምፕረስድ ስንጠቀም ደግሞ ኢምፕረስድም ተመሳሳይ ነው ከኢታሊክ ጋር። ነገር ግን ያው ሎጂካል ታግ ነው እንዳያችሁት ሎጂካል ታግ ይሆናል ይሄኛው። ይኸው ተመሳሳይ ናቸው ሁለቱ ኢምፕረስድ እና ኢታሊክ ማለት ነው። ተመሳሳይ ነው አውትፑታቸው፣ ነገር ግን እንትናቸው ይለያል ማለት ነው። ዲፈረንሳቸው ዛት ሚንስ አይ ከሆነ ፊዚካል ታግ ነው፣ ዛት ኢዝ ኤኤም ከሆነ ደግሞ ሎጂካል ታግ ሆኖ ይቀመጣል ማለት ነው። ሌላኛው ማርክ ለማድረግ ስንፈልግ ለምሳሌ አሁን እቺ ጎላ ብላ ማለትም ተቀብቶ በሆነ ከለር ለየት ብላ እንድትታይ ከፈለጉ ማርክ አረጋታለሁ። ምን አይነት አውትፑት ይኖረዋል? ይሄው እንደምታዩት ይሄንን አይነት አውትፑት ይኖረዋል ማለት ነው ማርክን በሚጠቀምበት ጊዜ። ኤንድ ሌላኛው ደግሞ አንደርላይን ማድረግ ስፈልግ ወይም ማስመር ስፈልግ የሚጠቀመው የኤችቲኤምኤል ታግ ዛት ኢዝ ዩ ነው። አንደርላይን ዩ ይሆናል ማለት ነው። ይሄው እንደምታዩት ኮምፒውተር ሳይንስ የሚለው አንደርላይን ተደርጎበታል። ኤንድ ሌላኛው ደግሞ ስንመጣ ከዚህ ጋር ላይ ስትራይክ ማድረግ ስፈልግ ዛት ሚንስ በላዩ ላይ ስትራይክ እንዲያሰምርበት ከፈለጉ ማለት ነው ስትራይክ ይህን አይነት እጠቀማለሁ። ዘን ሌት ሚ ሴይ ስትራይክ እንደዚህ ነው የሚጻፈው። ኤንድ አውትፑቱ ይሄው እንደምታዩት ከዚህ ጋር ላይ በቴክስቱ ባናቱ ላይ የሆነ መስመር ይሰመርበታል። ዛት ኢዝ ስትራይክ ይሆናል ማለት ነው።
ኤንድ ከስትራይክ ዛት ኢዝ ሱፐር ደግሞ ትንሽ ሊትል ቢት ከፍ ብሎ እንዲቀመጥ ከፈለግን ለምሳሌ ይችኛዋን ኤን ስኩዌር ለማለት ከፈለጉኝ ምን አደርጋለሁኝ? ኤን ስኩዌር የምትለዋል ይችን ኤን ጽፍና ምን አደርጋለሁ? ሱፕ የምትለዋን እጨምራለሁ ማለት ነው። ዛት ኢዝ ኤስዩፒ ሌት ሚ ሴይ ኤስዩፒ ኤንድ ምን አደርጋለሁ? ቱ ዛት ኢዝ ኤስዩፒ ይዘጋል ማለት ነው። እነዚህን ይጥፉ እና ኤን ስኩዌር ብዬ ለመጻፍ ስፈልግ የምጠቀመው አውትፑት ይኸው እንደምታዩት ሊትል ቢት አፕ ነው ሆኖ ይቀመጣል ማለት ነው። ልክ እንደዚህ ማለት ነው። ስለዚህ በዚህ ጊዜ የምጠቀመው ታግ ዛት ኢዝ ሱፕ ይሆናል ማለት ነው። ኤንድ ከዚህ በዘለለ ደግሞ ሰብ ስፈልግ ደግሞ ሰብ ዛት ኢዝ ምን አደርጋለሁ? ኤች ቱ ኦ ለማለት ከፈለኩ ለምሳሌ ኤች ቱ ኦ ሌት ሚ ሴይ ኤች ቱ ኦ ኦኬ ዛት ኢዝ ሰብ ነው። ሰብ ኤች ቱ እዚች ጋር ጽፍና ዘን ኦን እዚህ ጋር ጽፋለሁ። ዘን ምን ይመስላል እስኪ እንየው። ኤች ቱ ኦ ይኸው እንደዚህ ይጻፋል ማለት ነው። ኤች ቱ ኦ ዛት ኢዝ ሰብ ይቺ ኤስዩፒ ናት። ቢ ነው የምትሆነው ይቺ ሰብ ማለት ነው። ዘን ተመሳሳይ ኤች ቱ ኦ ልክ በእንደዚህ አይነት መንገድ እንጠቀመዋለን። እንደነዚህ አይነት ካራክተሮችን ወይም ኮንተንቶችን ክሬት ለማድረግ ስንፈልግ የምንጠቀመው የኤችቲኤምኤል ታግ ሰብ ይሆናል ማለት ነው። ኤስዩቢ ወደ ላይ ከሆነ ደግሞ ልክ እንደዚህ ሱፕ የሚል ወይም ኤስዩፒ የሚል እንጠቀማለን። ኤንድ ወደ ሌላኛው ስንሄድ ደግሞ ዲሌት ለማድረግ ስንፈልግ ለምሳሌ ይችን ዲሌት ለማድረግ ስንፈልግ እንደዚህ ነው። ዛት ሲሚለር ዊዝ ስትራይክ ነው። ስትራይክ ጋር አውትፑቱ ተመሳሳይ ነው። ነገር ግን ለብሮዘር የሚነግረው ነገር የተለየ ነው። ይኸው እንደምታዩት እዚህ ጋር ስትራይክ ነው የተጠቀምኩት፣ እዚህ ጋር ደግሞ ዲሌት ነው። አውትፑቱ ግን ተመሳሳይ ነው። ለብሮዘሩ ግን የሚነግረው ይህ ነገር ስትራይክ እንደሆነ ሳይሆን እንደጠፋ ነው የሚነግረው። ያኛው ግን ስትራይክ እንደሆነ ወይም እንደተሰመረበት ብቻ ነው የሚነግረው። ሌላኛው ደግሞ ኢንሰርት ለማድረግ ስፈልግ ለምሳሌ አሁንኛውን ዲሌት አድርጌ ኮምፒውተር ሳይንስ የሚለውን ዲሌት አድርጌ ኢንፎርሜሽን ቴክኖሎጂ የሚል ሪፕሌስ ለማድረግ በእርግጥ ይኖራል አይኤንኤስ ከዚህ ጋር ላይ ኢንፎርሜሽን ቴክኖሎጂ የሚል ክሬት ለማድረግ ከፈለጉ የምጠቀመው ታግ ዛት ኢዝ አይኤንኤስ ነው። አይኤንኤስ ሪዛልቱ ምን ይመስላል? ይሄው ዚስ ኢዝ ኮምፒውተር ሳይንስ የሚለው ተሰረዘ እና ኢንፎርሜሽን ቴክኖሎጂ የሚለው ተሰምሮበት ይገባል ማለት ነው። ዛት ኢዝ አይኤንኤስ ኢንሰርት የሆነው ኮንተንት ማለት ነው። እንደምታዩት እንደዚህ ይገባሉ ማለት ነው። ይችኛዋ ደግሞ ትደለታለች። ይቺ ግን አዲስ ኢንሰርት የሆነችዋን ኢንዲኬት ታደርጋለች ማለት ነው። ኤንድ ሌላኛው ታግ ዛት ኢዝ ቢግ ነው። ቢግ ማለት አንድ ፎንት ሳይዝ ዩኒት ኦፍ ፎንት ሳይዝ አድ ለማድረግ ወይም ለመጨመር ስንፈልግ ከኮንተንቱ ላይ የምንጠቀመው ዛት ኢዝ ቢግ ነው። ትንሽ ጎላ ብሎ እንዲታይ ከፈለጉ ዛት ኢዝ ቢግ የሚለውን እጠቀማለሁ ማለት ነው። ቢግ የሚለውን ይሄው እንደዚህ እንደምታዩት አንድ ዩኒት ኦፍ ሳይዝ ለምሳሌ ኖርማል ቴክስቱ በ11 ከሆነ ይሄኛው በ12 ይሆናል። በ12 ከሆነ ደግሞ በ13 ኤክስኪዩት ይሆናል ወይም ዲስፕሌይ ይሆናል ማለት ነው። ኤንድ ከዚህ በተረፈ ደግሞ ዛት ኢዝ ስሞል የሚለውን ለመጠቀም አንድ ዩኒት ኦፍ ፎንት ሳይዝ ዲክሪዝ ለማድረግ ወይም ለመቀነስ ስንፈልግ የምንጠቀመው ታግ ዛት ኢዝ ስሞል እንላለን። ዛት ኢዝ ስሞል አንድ ዩኒት ኦፍ እንደምታዩት ይኸው ከዚህ ጋር ላይ ለምሳሌ ይህ በፎንት ሳይዙ 11 ከሆነ ይህ 10 ይሆናል፣ 8 ከሆነ 7 ይሆናል ማለት ነው። እንደምታዩት ኮምፒውተር ሳይንስ የምትለዋ አነስ ያለች ነች። በጣም ብዙ ፎንት ቴክስት ፎርማቲንግ ታጎች አሉ። እነሱን እንግዲህ ላይን ባይ ላይን እየሰራናቸው ስንሄድ በደንብ እየለመድናቸው እንመጣለን። ለዛሬ ግን ከዚህ ላይ ይበቃናል። ስለ ቴክስት ፎርማቲንግ ታግ ያለውን ምን ይጨመር፣ ምን ይቀነስ፣ ምን ኮንተንት እንስራ የሚለውን ኮመንት ሴክሽን ላይ አስቀምጡልን። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ቻው።